ቤተሰብ ይሄ ቪዲዮ ልጆች ያለ እናት ለምታሳድጉ፣ ብቻችሁን የምታሳድጉ፣ ብዙ ፈተና አይታችሁ ብዙ ነገር ላሳለፋችሁ ጥንካሬ እንዲሆናችሁ ለእኔንም ያሳለፍኩትን ነገር ለማስተላለፍ ነው። እቺ ልጅ 2 ዓመት ነበራትና በአጋጣሚ እኔ ስራ ፊልድ ነው የምወጣው 15 ቀን 20 ቀን ደርሼ ነው የምመጣውና ሰራተኛ ነበረችና በሰራተኛ እያደገች ነበረች ልጅ እና የሆነ ቀን እኔ አላውቅም ልክ ስመጣ ልጅቱን ትፈራታለች፣ በጣም ትፈራታለችና ምንድነው ምን ሆነሽ ነው ማዬ ለምን ትፈራታለሽ እንዴ ምናምን ነገር ስላት አይ አባዬ አትነግራትም ልንገርህ አለችኝ። እንዴ እማዬ እኔ እኮ ልጄ ነሽ እኮ ለምንድን ነው የምናገረው? ከአንቺ ሚስጥር ለምን እናገራለሁ? እንግዲህ ይቺ ልጅ የ2 ዓመት ልጅ 2 ዓመት ከ5 ወር ከ6 ወር አካባቢ ነች እና ለምን እነግራታለሁ ማለዬ ብዬ ስጠይቃት እንግዳስ ምናምን ብላ ይሄ ልብሷን የሚገርማችሁ ልብስ እንደዚህ አውጥታ ምናምን ነገር አሳየችኝ። ምንድነው ስላት ልክ አንተ ስትወጣ እንዳትናገሪ ምናምን ብላ በቻርጀር ትመታኛለች አለች። ከዛ የማደርገው ቅጡ ጠፋኝ። እንቅልፍ ሙሉ አልወሰደኝም። የዛን ቀን በጣም እንቅልፍ አልወሰደኝም። ቀስም ብዬ ሳለቅስ አደርኩና ቀጣይ ቀንም እንትን አላልኩም አልወሰንኩም። ልክ በሁለተኛው በሶስተኛው ቀን ቀስ አድርጌ ምን ብዬ ያቺን ሰራተኛ ሸኝቼ ከዛ በኋላ በቃ እኔ በቃ ብቻዬን አብሬ ከኔ ጋር በቃ የትም ፊልድም አብሬ ከኔ ጋር እየወሰድኩ ሰው እስከማገኝ ድረስ ቆየሁና ከባድ ነው። ለወንድ ልጅ ብቻ ማሳደግ በጣም ከባድ ነው። እና ለእናት የምታሳድጉ አባቶች ልጃችሁን ፍሪደም አድርጉ። ግልጽ እንድታወራና ከእናንተ ምንም አይነት ነገር እንዳትደብቅ አድርጉ። አመሰግናለሁ።